ፊት ምን እንደምትል እያደገልኝ ነው። ደግሞ ጎረምሳ እየሆነ ነው፣ እያማረበት ነው። አባባዬ የኔ አባት ሰላም ብላችሁ እስኪ ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ በላችሁ አባቴ። ከአንድ ከሁለት ወር በኋላ ዋና እናስመዘግበዋለን። ከዛ ጅም ቤትም ይገባል ከኔ ጋር ሶሎ ቢያደርግ ማለት ነው። ምን እንደማደርገው አሳያችሁ ነበር እግዚአብሔር እና አባቴ አንቺ መሳቅ ጀምሯል። ደግሞ እግዚአብሔር መሳቅ ጀምሯል። ባለፈው ራሱ እያሳቀኝ ነበር። አንተ የኔ አባት የኔ ቆንጆ የኔ ሸበላ አሁን ልብስ አንገቱን ያዘው እያየህ እኮ ነው አንተ የኔ አባት ፋሚሊዎቻችን ልብሱን እንዴት አሳያችሁ? እናቱ መስዬው ያፈጥብኛል። ጭራሽ እናቱ መስላ አንተ እንዲዞርለት አለባበሱን የታያችሁ ያምራል። የልጆች ልብስ ግን በጣም ያምራል። አባቴ ትልቅ ልጅ ነው። አንተ ይዞ ነው ቀላቱ ይሽናል። አባቴ ምን ያባት እና እንግዲህ ፋሚሊዎቻችን ባባዬ ዛሬ አምሮበታል። በራሱ ልክ ልብስ አግኝቼለት ነውና ይሄ እንደምታዩት ገዝቼለት ተዋት። ሳለብሰው ልኩ አይሆንም እምር አለበት ማለት ነውና ባባዬንም ቸው ማለት ስላለብኝ ነው የመጣሁት ማለት ነው። ያያቴ ግን እንዴት ነው ትየበታሉ? አንገት ነው ይያል እንደዚህ ጭንቅላት ይያል። አዎ ልምዱ ስላለ አንዱ ለሶስት ስለወለ ያላመናቸው አቤል እኮ አንድ ሶስት ልጅ ይኖራል። ወይኔ ፈተና ተዋለኝ ለማየት እንዴት እንትን ግራ ጋብተው ነው ማን ነው ያለ ነው። በቃ አዲስ ሰው ነበር ብዙ ጊዜ አይተኛል። እና እንግዲህ ፋሚሊዎቻችን ባባዬ ከመተኛቱ በፊት ማግኘት ስላለብኝ ነው የመጣሁት የነበረው። እንቅልፍሽ መጣ ሲላስተኛ